ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ ባለው የፋኖ ትግል አንጻር ያሉትን ነገሮች በተመለከተ ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ህዝብ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አብደላ እንድሪስ ጋር የምናደርገው ቆይታ ነው። አሁን በቀጥታ ከአብደላ ጋር የምናደርገው እንድትከታተሉ እንጋብዛለን። አብደላ በጣም አመሰግናለሁ። ረጅም ጊዜ ሆኖናል። እንዴት ሰነበትክ? አመሰግናለሁ መሳይ። እንዴት ሰነበታችሁ? ሰላም ነን። እንግዲህ አብደላ እንዴት እንደምጀምር አላቅም። ያው ብዙ ነገሮች የሆኑ ነው ያሉት። እስቲ ምን ላይ ነው ያላችሁት? ከወቅታዊ ተጋድሎ እንቅስቃሴዎች ጋር በተያያዘ በእናንተ ቀጠና ምን እንቅስቃሴዎች ጎላ ብለው ይጠቀሳሉ? እንደው አርበኛ አብደላ እንግዲህ ይሄ ጥቃት ምን ያመጣው ለውጥ አለ? እናንተ ከነበራችሁ ይዞታ ፈገፈጋችሁ፣ በሰው ኃይልም ሆነ በጠቃላይ ቁመናችሁ ላይ የመጣ ኪሳራ አለ። ምን ያመጣው ለውጥ አለ? ምክንያቱም ሰሞኑን በተለያየ መልኩ የማደራጀት የመሰብሰብ ወደ አንድነት የመምጣት ውስጣዊ ስራዎችን እየሰራችሁን ያላችሁት በተጓዳኝ ነው። ምናልባት አንዳንድ ወታደራዊ ጥቃቶችን መከላከሎችን የምታደርጉት አብዛኛው ትኩረታችሁ ውስጣዊ አንድነትን የማምጣትና በተለይም ማደራጀት ላይ ስልጠና ብዙ ነገሮችን እያደረጋችሁ እንዳለ ከሚወጡ ቪዲዮዎች መረጃዎች እናያለን። ይህንን አጋጣሚ ተጠቅሞ ነው እንግዲህ ፋኖ የለም ስንደርስባቸው ይሸሻሉ፣ ቆሞ መዋጋት አይችሉም ከሚል የማጥላላትና የማሳነስ ፕሮፓጋንዳ ጋር ጥቃታቸውን አጠናክሮ የቀጠሉት። የደረሰ ጉዳት አለ ወይ? በአርበኛ አብደላ ቀደም ሲል ያነሳሳቸው ነገሮች አሉ። በተለይ የአገዛዙ ወታደራዊ ሹማምንቶች በየመድረኩ የሚናገሯቸው ህዝቡ ላይ ከፍተኛ የሆነ ጫና እየፈጠሩ ነው። ወይ ከኛ ናችሁ አሊያም ከፋኖ ናችሁ፣ ከፋኖ ከሆናችሁ ደግሞ ምንም አታገኙም፣ እንኳን አዲስ ልማት ሊሰራ የተሰራውም ይጠፋል የሚል ዛቻ ጭምር ነው በግልጽ በመድረክ ላይ ሲናገሩ የነበሩት። አሳልፋችሁ ስጡ፣ ኦነግ ሸኔ እየጠፋ የመጣው አሉ። እንግዲህ ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ሰራዊት እየጠፋ ሳይሆን የበለጠ እየተጠናከረ መሆኑን ነው መሬት ላይ ያለው ሀቅ የሚያሳየው። ለማንኛውም ኦነግ ሸኔ እየጠፋ ያለው ቤተሰቦቻቸው ወላጆቻቸው ቀንበር ተሸክመው ልጆቻቸውን ከጫካ አስወጥተው ስለኛ ስላስረከቡን ነው። ተመሳሳይ በሆነ መልኩ እናንተም እንደዚህ አድርጉ እያለ አንድ ጀነራል ሲናገር የነበረበትን እንደዚሁ ሰሞኑን በተለያዩ መድረኮች ሲሰራጭ ነበረ። እንግዲህ አገዛዙ ህዝቡን ወጥሮ ይዟል። እናንተን ካልሰጣችሁ ህዝቡን እንደ በቀል የተለያዩ እርምጃ ሊወስድ እንደሚችል ነው ፍንጭ እየሰጠ ያለው። ምን ማለት ይቻላል? አይ ፍንጭ ብቻ ሳይሆን ወደ ተግባር የተቀየረ ነው መሳይ። ለምሳሌ በርካታ መንገዶች ተዘግተዋል። አሁን እንደው በዝርዝር እንኳን አቀርብልህ ብል ጊዜ ይወስዳል እንጂ ማቅረብ ይችል ነበር። መንገዶች ከትራንስፖርቴሽን ዝግ ሆነዋል። ህዝቡ ጋር እንዳይደርስ ምንም አይነት መሰረታዊ ፍጆታ ከወረዳ ማዕከል ወይም ከዞን ወደ ማህበረሰቡ በተለያዩ ትራንስፖርቴሽን መንገድ እንዳይሄድ መንገዶች ለትራንስፖርት ዝግ ሆነዋል። አገዛዙ ዘግቷቸዋል በርካታ ቦታዎች ላይ ማለት ነው። ይሄ ማለት አገዛዙ መሰረታዊ ፍላጎት የሆኑ ሸቀጦች እንኳን በወቅቱ እንዳይገቡ ዘግቷል። አንድ ሁለተኛ ነገር አንተ እንዳልከው ነገ እንጀምራለን ሳይሆን የፋኖ ጋር ቤተሰብ የሆኑ ወይ ደግሞ ዘመድ የሆኑ ሰዎችን ላይ እርምጃ መውሰዱ ተጠናክሮ ቀጥሏል። ቀደም እንዳልኩ ግን አንድ በመሰረታዊነት መታወቅ ያለበት ነገር አለ። እነዚህን አውጡ፣ እጅ ስጡኝ፣ እጅ ይዛችሁ አምጡ ብሎ ሲል እነዚህ የኮታ ጀነራሎች የሚናገሩ ንግግር ነው። በአብዛኛው የኮታ ጀነራሎች የብቃት ሳይሆን የኮታ ጀነራሎች ናቸው። አንድ ጀነራል ተብሎ ሲሰጥ ዓለም አቀፍ ስታንዳርድ አሉ፣ ክራይቴሪያዎች አሉ። እነዚህ ሰዎች ግን በብሔር ተዋጽኦአቸው ያለ ብቃታቸው በኮታ የመጡ ስለሆኑ ወታደራዊ እውቀት የሚሆን ፖለቲካዊ እውቀት ስለሌላቸው ነገሮችን መሬት ላይ ያለውን ሀቅ በአግባቡ ማንበብ የማይችሉ የግለሰብ ስብስቦች ናቸው። ስለዚህ ቅድም እንዳልከው አንተ እንደዛ ይላሉ፣ ግን መሬት ላይ ያለ እውነት ፋኖ ማን ነው የሚለውን ጥያቄ መመለስ የሚችሉ አይደሉም። እነዚህ ሰዎች ፋኖ ማን ነው፣ ፋኖ ምንድን ነው የሚለውን ጥያቄ በአግባቡ ለራሳቸው ጠይቀው ወይ ተገቢ የሆነ መረጃ በማስረጃ የታገዘ ቢኖር ኖሮ እንዲህ አይነት ስራ አይሰሩ። እጅ ይዛችሁ ስጡን፣ እጅ ይዛችሁ አምጡ የሚል ተራ ታካራ ውስጥ አይገቡም። ምክንያቱም ፋኖ የሚለው ቃል በእነሱ አጠራር የሆነ እድሜ ክልል ውስጥ ነው የሚያደርጉት። እንደዛ ግን አይደለም። ማህበረሰቡ እኮ ቅድም በመግቢያ ላይ እንዳልኩ የዚህ የፋኖ እንቅስቃሴ 80% የሚሆነው የፖለቲካ ጥያቄ አለው። የማህበረሰቡን የፖለቲካ ጥያቄ 80% አንግቦ እየሄደ ነው ብለው ካሉ ይህንን በአግባቡ መፈተሽ ነበረባቸው። ሁለተኛው ነገር እዚህ ትግል ህዝቡ ላይ የቁስል ባህሪ ያለው ብለው ነው እነሱ ራሳቸው የገለጹት። ይሄ ከሆነ ደግሞ ስለዚህ ፋኖ የምትለው አካል የማህበረሰብ ንቅናቄና የምልአተ ህዝቡ ድጋፍ ብቻ ሳይሆን ምልአተ ህዝቡን ያሳተፈ ትግል መሆኑን ቢያውቁ እጅ ይዛችሁ አምጡ አይሉ። ምክንያቱም ራሱ የሚሰበስቡ የሚያወያዩ ሰው ፋኖ እንደሆነ ቢረዱ እንዲህ አይነት ተራ ታካራ ውስጥ ሊገቡ አይችሉም። ምክንያቱም ቅድም እንዳልኩ የብቃት ጉዳይ ስለሆነ ነው። እነዚህ ሰዎች የሚያውቁ ስለሌለ ነው ማለት ነው እንደዛ የሚያደርጉት።
የሚያደርጉት። ሁለተኛ ማህበረሰቡን ባጨናነቁ ቁጥር የባሰ ችግሩን እያወሳሰቡ እየሄዱ እንደሆነ እንኳን መረዳት የሚችሉ አይደሉም። መንገድ በመዝጋት ማህበረሰብን በማስራብ ትምህርት በመከልከል የማህበረሰቡን ልጆች በድሮን በመፍጀት መሰረታዊ ሸቀጦች እንዳይገቡ ማድረግ በመከልከል አላስፈላጊ የግብርና ታክስ በመጣል ማህበረሰቡን አንበርክኬ እገዛለሁ ብሎ ማሰብ ይሄ ቅድም እንዳልኩ በኮታ የሚመጣ ከፖለቲካ የሚሆን ከወታደራዊ ድንቁርና የሚመነጭ ዓለም አቀፍ እውነታዎችን ያላገናዘበ የትግል ወይም ደግሞ የአመራር ዘይቤን ያልተከተለ መሆኑን እንኳን በአግባቡ ባለመረዳታቸው ህዝቡን ረግጬ እገዛለሁ የሚል ይሄ ድሮ የነበረ የ21ኛው ክፍለ ዘመንን እሳቤ የማይከተል የማይወክል ስራ ውስጥ ገብተው ሲዳክሩት ያለ ማህበረሰቡ እኮ ስቆባቸው ነው የሚያልፈው። ምናልባትም አንድ አዳራሽ ውስጥ 3 ሰዓት 4 ሰዓት ሰብስበው 4 ሰዓት 3 ሰዓት አውርተው ከዛ ውስጥ ሊናገር የሚችለው ለዚያውም በሴፍቲኔትና በተለያየ ነገር ድጋፍ የሚደረግለት ወይ 2 ወይ 3 ሰው ነው የሚናገረው። ሙሉ ጊዜውን አውርተው ፎክረው ደንፍተው ይወጣሉ። ህዝቡ ግን መሬት ላይ ያለውን ነገር በትክክል ያውቃል። ስለዚህ እነኚህ ሰዎች የፈለገ ነገር ሊናገሩ ይችላሉ፣ የፈለገ ነገር ሊፎክሩ ይችላሉ። ቅድም እንዳልኩ የኮታ ስብስብ በመሆናቸው ህዝቡንም አያውቁትም፣ ህዝቡም አያውቃቸውም፣ ምን የሚሰሩትንም አያውቁም። ህዝብም ስቆባቸው እና የራሱን እንትን አድርጎ እንደሚሄድ ግልጽ ነው። እንዲያውም በአንዳንድ መድረኮች ላይ አይተን እንደሆነ አንዳንድ የብልጽግና ካድሬዎች እዚህ ስብሰባ ላይ ሆናችሁ እኮ ወጣችሁ ለመናገር ስንቶቻችሁ ለፋኖ እንዲህ ያሉ ብላችሁ ሪፖርት ለማድረግ ቋምጣችሁ ስብሰባ ባለቀ የምትሉ አላችሁ በሚል አጠቃላይ ተሰብሳቢውን ሲዘልፉ ያይንበት ሁኔታ አለ። ይሄ ማለት በራስ አለመተማመን የህዝቡ ጥያቄ ምን ያህል ስር የሰደደና ለነሱ እንቅልፍ የሚነሳቸው እንደሆነ የሚያመላክት ጉዳይ ነው ማለት ነው። እንደ አጠቃላይ ሲወሰድ ግን የፈለገ ነገር ስብሰባ መራህ፣ አስፈራራህ፣ የህዝብን መሰረታዊ ፍላጎት ገተህ ረግጠህ አንበርክከህ የምትገዛው ህዝብ እንደሌለ እንዲሁም የህዝቡ ጥያቄ ከዕለት ወደ ዕለት እየጨመረ የህዝቡ ምሬትና ጥላቻ በአገዛዙ ላይ እያደገ በመሆኑ ምናልባትም የአማራ ህዝብ ይሄንን ትግል በአጭር ጊዜ ለመቋጨት እንደ መልካም አጋጣሚ እንደሆነለት ለመግለጽ ያህል ነው። ስለዚህ ህዝቡ ምን ይጠብቅ? ዋጋ ከፍሏል ከሚገባው በላይ። ሰሞኑን በወጣ ሪፖርትም ራሱ ምስለኔው አስተዳደር ባወጣው ሪፖርትም የትምህርቱ ጉዳይ ያከተመለት እየሆነ ነው። የአማራ ልጆች እየተማሩ አይደለም። ከዚህ በላይ ዋጋ መክፈልም የለምና ምንድን ነው የምንጠብቀው? ምናልባት ከእናንተ አንጻር የአማራ ህዝብ ምን ይጠብቅ? መልካም እንግዲህ ቅድም በመግቢያ ላይ ለመግለጽ እንደሞከርኩት ይሄ ትግል የሆነ እድሜ ክልል ውስጥ ያለ እንዳልሆነና የአማራ ህዝብ አጠቃላይ ትግል እንደሆነ አገዛዙም በይፋ አምኗል። በሱ በጡረተኛ ጀነራሎቹ አማካኝነት መሬት ላይ ያለው እውነት ይኸው ነው። ስለዚህ የአማራ ህዝብ ምን ይጠብቅ ከተባለ ይህንን ስርዓት አሁንም ከሌሎች ወንድም ኢትዮጵያውያን ጋራ በመሆን ለአንዴና ለመጨረሻ ጊዜ በመገርሰስ አንደኛ የራሱን ነጻነት ከመጥፋት ራሱን ማዳን፣ ሁለተኛ የራሱን ነጻነት ማወጅ፣ በሶስተኛ ደረጃ አያት ቅድመ አያቶቹ ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩዋትን ኢትዮጵያ ለቀጣይ ትውልድ እንደተከበረች ለማስተላለፍ ራሱን ከዚህ በላይ ላለ ትግል በማዘጋጀት በውጤት መቋጨት ነው የሚል አጠር ያለ ምላሽ ብቻ ነው ሰጥቼ ማለት ፈልገው መሳይ። አመሰግናለሁ። በጣም ነው የማመሰግነው። እንግዲህ አርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ክፍል ኃላፊ፣ ለነበረን ቆይታ እጅግ አድርጌ አመሰግናለሁ።